ውሽ እንዴት እንደደከመኝ ብታይ ይራሱ እኔ የምልህ የኮሮም ኬኩም አልቋል የቀረ ነገር አለ ምንም የቀረ ነገር ያለ አይመስልም እሺ ዘፈኑን አዘጋጅተሃል እሱን እኮ ትናንትና ማታ ነው ያዘጋጀው በጣም ቆንጆ ልክ ምልክት ሰጠት ከፍቷል እሺ የተከበሩ ታዛዥ ነው በለጆ ይደውልለት እሺ ምን አስቡ ነው ቆይ ትናንትና ተስማምተናል እያልከኝ ነበር እንዴ መጀመሪያ እንዲህ ብሎኝ ነበር ከዛ ደግሞ ድጋሚ ተስማምቶ ነበር እሺ ቤቱን ታውቀዋለህ ቤቱን አውቀዋለሁ ቆይ እንደውም ቀጥ ብዬ ነው የምሄድለት ግን ቤቱ ባይኖርስ እሱስ ልክ ነሽ ድጋሚ ልደውልለታ ጆኒ እንደዚህ ማግራ አታረገኝም ምን ይሻላል እሺ ምን አቅለታለሁ በእናትሽ አሁንም እኮ አላነሱም ደወለ ሄሎ ምን ሆነ ነው አንተ ለምንድን ነው የምትጨነቀው ስልክ አላነሳ ስትል ሀሳብን የቀየርክ መስሎኝ ነው ልክ ነህ ሐሳቤን ቀይሬ ነው ያነሳሁልክ ጆኒ አታረገውም አየው ሳላነሳልህ ከምቀር አንስቼ ምክንያቴን ነግሬ ብቀር ይሻላል ለምን በአንተ ቀጠሮ ላይ መገኘቴ ምንም ደስ አላለኝም ቆይ ለኔ ስትል ይሄን ማድረግ እንዴት ይከብዳል ጓደኛ አይደለው እንዴ እሱማ ጓደኛዬ ነው ወይስ የኔን ደስታ አትፈልገውም ቆይ እንዲሁ ሲንግሎኝ እንድቀር ነው ፍላጎትህ ካሌብ ተረጋጋ እንጂ ኧረ ዝም በል ሰው ለጓደኛው ስንት መስዋዕትነት ይከፍላል አንተ አብረኸኝ ሄደህ መቀመጥ ከበደ አይደል ተረጋጋ ቆይ ስለምን አትሰማኝም እንዴት ነው መረጋጋው ስንት ነገር ነግሬ ስቀልድ ነው ተረጋጋ ስቀልድ ነው አዎ ስቀልድ ነው መጣ በድግስ ማነው በፍቅር ይቀለዳል ሻወር እየወሰድኩ ስለነበር ነው ያነሳሁት እንደውም ይኸው ሳይው መልሼ ደወልኩልህ እሺ እንደዛ ከሆነ እንዴ አለቃቀስክብኝ እኮ እንዴት አላለቃቀስም የብርክቲ ጉዳይ እኮ ነው በቃ ልብስ መለባበስ ብቻ ነው ይቀር መጣለሁ አሁን በላፍጥ ነው እሺ እኔ ጨርሼ ወጥቻለሁ ስትጨርስ ያለውበትን እነግርሃለሁ አልቆይም እንዴ ቆይ ግን አንተ ስንት ሰዓት ወጣህ ትቀልዳለህ አንተ ብርክቲ ቀጥራኝ እኔ ውጪ አድሬ ሰዓቱን ስጠባበቅ ነበር ወንድም አንተ ልጅ ግን በልክ ብታረጋግጥ ጥሩ አሁን ምክሩን ትተውና ቶሎ ትመጣ እሺ በቃ መጣ ሻወር እየወሰደ ስለነበር እኮ ነው እስካሁን ስልኩን ያላነሳው እና መጣለሁ አለ አሁንማ ልብሱን እየለባበሰ ቆይ ግን ምን ብለው ነው እንዲመጣ ያረካው ለካ አልነገርኩሽም ይኸውልሽ ብርክቲ ሻይ ቡና እንበል ስላተ ጓደኛዬ ልጅ ይመጣልው አለችኝ አልኩት ከዛማ ችግር የለውም እኔ ከጆኒ ጋር እመጣለሁ ስላት ጆኒ ካለማ እሺ አለችኝ አልኩት ከዛው አንተ ግዴታ መምጣት አለብህ ስለው ትንሽ አንገራግሮ ይሻለኝ አሪፍ ምክንያት ነው የሰጠኸው እና እኔ እኮ ካሌብ ነኝ ለዛውም አንቺ ሚሽን ሰተሽኝ ማላሳካልሽ ነገር አይኖርም አይ እንግዲህ በውሸት እንኳን ብዙ አትኩራራ ይኸውልሽ ዋናው አላማው ነው ዋሽቶ እንኳን ሰው ማስታረቅ ይቻል የለ ለመልካም አላማ ከሆነ እኮ ችግር የለውም እሺ በቃ እኔ ቦታው ጋር ልሂድና እንግዶቹን ልቀበል አንተ ግን ጆኒ ይዘህ ነው እሺ እንግዲህ ይኸውልህ ካሌብ ታዲያ እንድንዘጋጅ የደረሳችሁበትን አሳውቀኝ እንድንዘጋጅ እሺ እደውላለሁ ደሞ አምሮብሻል አመሰግናለሁ ግን ለፕሮግራሙ ሌላ ልብስ አዘጋጅቻለሁ ለብሰሽ እንደዚህ አማረብሽ ዋናውን ልብስ ስትለብሺ ደግሞ አስቢው ሌላ ታሪክ ውስጥ መግባትሽ ታዲያ አይኔን እያየ ፕሮግራሙን እንዳታበላሽ መቼም በእኔ አይፈረድማ ካሌብ አንተ ወሬ ያለበት በልቻው ልሂድ ቆይ ከዛ በፊት እንዴት ነው እኔ ሰላም አረብኝ አምሮብሃል አመሰግናለሁ እኔ ልልሽ ኧረ በቃ ልሂድ እኔ ቻው በቃ ምን ሆነህ ነው የምታስጠብቀኝ ይለናል ታክሲ አትችኩ ነው በእናትሽ እሺ ቆይ አንዱ ቢጠልፈኝስ ምን ቆርጦት እንዴ ሌላ ሴት ሀገሩ ላይ ጠፋ እንዴ አንቺ የሚጠልፈው አንተ ግን ጀዝባ ነህ እሺ ሴትዮ ተናግሬያለሁ አትሳደቢ
ምንም የማይገባ ፋራ ገገማ ጀዝባ ነህ። እሺ ቆይ እስከመጣ ድረስ ስድብ ነው ለስ ያስጠናሽ የነበረው? ማን ነው የሚያስጠናኝ? ያ ጠላፊ ያልሽ ሰውዬሽ ነው። ካንተ አይነቱ ገገማ ጋር ከመሆን ቢጠልፈኝ ይሻለኝ ነበር። እሺ ና በለን ሴትዮ ቆይ ምንድን ነው የሆንሽው? ተው። ለምንድን ነው የምትወው? ለምን የተናደድሽው? ስላረፈርኩ ነው? ናታን በራሴ ነው የተናደድኩት። ቆይ እንዴት በራስሽ ትናደጃለሽ? ልታኮርፍኝ ነው? በራሴ ነው አልኩህ። እሺ ቆይ ምን ስላረክሽ ነው የተናደድሽው? ካንተ ምንም መጠበቅ አልነበረብኝ። መሲ በእናትሽ አታስጨንቂኝ። ያረኩሽ ነገር ካለ በግልጽ ንገሪኝ። ስላረፈርኩም ደግሞ ከሆነ በጣም ይቅርታ። ምን አይነት ልብስ ነው የለበስኩት? የለበሽው አየህ አሁን ገና ነው ይሄ። ቆይ አምሮብሻል ብትለኝ ትሞታለህ? ትኩረቴ እኮ ስላረፈርኩኝ ማስጠበቅ ላይ ነው እንጂ አንቺ ላይ አልነበረም። ይቅርታ በእናትሽ። አየህ ካጠገብህ ሆኜ ምንም ትኩረት አትሰጠኝም። ምንም ነገር ለኔ ስሜት አትጨነቅም። ሲጀመር ምንም የማይገባክ ጀዝባ ነሽ አንተ። እኔ ቆንጆ በእናትሽ እንደሱ አታስቢ። ልክ እንዳንቺ ሞደው የምጨነቅለት ማስብላት ሰው ነው። ውሸት እንዴ ለሞትልሽ? እሺ ወደካለሁ። እኔ በቃ ነኝ ልጅ ዛሬ የማምርብሃል። እስቲ ነኝ ግን ካንቺ አልበልጥ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እኔ እኮ ሁሌም ካንቺ ጋር ሳሳልፍ ለኔ ሁሌ ቀኑ ሙሉ አሪፍ እኮ ነው። እውነትህን ነው እንዴ? ለምን ሲሉ አሻለሁ። ድብርቴን አጠፋከው። አሁን የተከበሩ ቀይ መሄድ እንችላለን? እንችላለን። የግቢያችን ምርጥ ጥንዶች የመጀመሪያ እንግዶቻችን ሆነዋል። እንዴት ነሽ ብርክቲ? አለሁላችሁ። እናንተ ቀድማችሁ በመገኘታችሁ ፕሮግራሙ አሪፍ ያደርገዋል። ኧረ በእናትሽ ያልኳት ታጋጅ በጣም አምሮብሻል። አመሰግናለሁ። እናንተም አምሮባችኋል። በኖርማል ጊዜ አብራችሁ ስትሆኑ በጣም ነው ደስ የምትሉ። ሲጀመር አየህ እኔ ድምቀትህ ነኝ። አንቺ ጨረቃ፣ እኔ ደግሞ ፀሐይ። የምታምረው የምትወደደው ፀሐይ ናት። እንዴ ፀሐይ ከሌለች እኮ ጨረቃ ውበትም ብርሃንም የላትም። ለምን ሲባል? ምክንያቱም ብርሃን የምታገኘው ከፀሐይ ስለሆነ። ማን ያለው? እንግዲህ ከተሳሳትኩኝ ብርክት ያርኝ። እኔ እስከማውቀው ሳይንሱ እንደዛ ነው። እኔ በሳይንስ አላምንም። እሱ መብትሽ ነው፣ ግን አለማመንሽ እውነቱን አይቀይረውም። ነገሩ እውቀት የት አለሽ? በቃ እቺን አወቅና በቃ ሳይንቲስት ይሁን ከመሰለህ አይደለ? እኔ እኮ ለአንቺ ሳይንቲስትሽ ነኝ የኔ መሲ። ይሄን ነገራችሁን እኮ ነው የምወደው። ልብ ለልብ መቀራረባችሁ እኮ እንደዚህ የሚያደርጋችሁ። እንልባለው ብለሽ ነው? ለዛውም ደፋርና በቀላሉ ማይበገር ልብ ነው። አሁን እውነት አወራክ። ምንም የማይገባው ደንዝ ዶማ የሆነ ልብማ አለክ። እና ከነዱ ማንነቴን ወጥቶጂ ምን አማራጭ አለኝ? ያው ፈርዶብኛል። እንደው አንቺ ወሬ ከጀመርሽ በቃ ማቆም የለሽም። ብርክትዬ ነኝ። ምን ጎደለ? ምን እናግዝ? ሁሉም አልቋል። ያው ከኛ የሚጠበቀው ጆኒ ሲመጣ ሞቅ አድርገን ማክበር ብቻ ነው። ጆኒ ግን በህይወት ዘመኑ እንደዚህ አይነት ልጣ አክብሮ ማያውቅም፣ ወደፊትም አይከበርለትም። እንዴት እንደሚከበር ዛሬ እንግዲህ ታያለች። ሌላውን ለሰብለት ይችላል። ምን ሌሎቹስ አይመጡም እንዴ? ይመጣሉ። ቆይ ናታን ከኤላ ጋር ተደባበላችሁ? ምን መሲ ላይ አልፍጄባት ስለነበር ወደ እሷ አስሮ ትዝም አላለኝ። ይመጣል? እኔ ራሱ እኮ ገርሞኛል። ለመምጣቱ መስማማቱ በጣም ገርሞኛል። እኔ ራሱ የተስማማሁት መሲ ስላስገደደች። እሱስ እንዳንተ የሚያስገድደው የለም ብለህ ታስባለህ? አለም ልታስገድደው እና ፍቅረኛ አይደለች እንዴ? ለማስገደድ ግን አትበቃም። ያው ሊመጣ እኮ ተስማምቷል። ለማንኛውም ተቀመጥ። ምን ሆነ ነው? ገተርከኝ እኮ እንዴ! ራስህ አንዴ ውጣ ሳትልኝ ቸኩል ይወጣው ደግሞ ምንድነው? መሽሞ ነው እባክህ። ያው ቆንጆ ጓደኛ ካለች በተበተላት ምን ባክስ ቀለር ነው ራስ አይደል እንዴ? ደግሞ ዘንጠና ያልከኝ ቢሆንስ? ቆይ ከኔ መብለጥ አለበት እንዴ? ዛሬ እኮ ብርክቲ እኔን ብቻ ነው ማየት ያለባት። ያው ግርማ ሞገሴ ነው ታዲያ። እኔ ጆንያን ብለብስ ያምርብኛል። አሃ አንተ ግን ወርቅ ብትለብስም ምናምን አያምርብህም እያልከኝ ነው። አንተ አልክ፣ እኔ ግን አላልኩም። ይሁን እንደፈለክ ተናገረኝ። ዛሬ ምንም አያመጣም እጄ ላይ ነው ብለህ ነው አይደል? በቃ መጣ ጠብቀኝ። ሰዓት የለንም። የት ልትሄድ ነው? አንተን ከሚደብርህማ ሂጅ ቀይሬ ልምጣ። ኧረ ሰዓት የለንም በእናትህ። እቺ ደግሞ ብርክቲ መንገዱን እያየች ነው። ለምንድን ነው የምታየው? ካሌ ብዬ ካሁን አሁን መጣ እያለች ነው። ለዛውም በቀደም ያልኳትን ጥቅስ ድጋሚ እያለች።
የምን ጥቅስን ይላክላት ትመጫለሽ ብዬ ሳይማዶ ማዶ የልጅነት አይኔ ማማ እንደበረዶ የሚለውን ለኔ ቀየራ እያለችው ነው ወንድሜ። ጭራሽ ጥቅስን ትጠቅሳለህ? ይኸውልህ ፍቅሬን በቅኔም በግጥምም በሁሉም ማድረጌ ነው የምገልጽላት። ለዚህ ካልሆነ ይሄ እምቅ እውቀቴ ምን ያደርግልኛል? ምንም አይሰራ። ልጅቷን እኮ ዛጋ ረካት። ይሄ ልምጭምጭ ነው ያልገባት። እኔ አልተለመጨመጭኩም። ከዚህ በላይ እንዴት ተለመጨመጭባት? ጭራሽ ጥቅስ። ይሄ እኮ በሰባዎቹ ጊዜ እኮ የመጀንጀኛ የቀረ ታሪክ እኮ ነው። ኧረ ተወኝ እባክህ። ዛሬ ከስንት አንዴ ተባበርኩ ብለህ አትናገረኝ። አንተ ደግሞ ስድብና ምክርን መለየት አቃተህ አይደል? ስድቡንም ምክሩንም ለኔ ተው፣ እንደ ሙዴ ልሁንበት። ተወኝ በእናትህ። እሺ ተውኩክ። እንዴት ነው እንሂድ ወይስ የልጅነት አይኔ ሟሟ እንደበረዶ ምናምን ስትልቷል? ማን ሄድ እባክህ። ግን ምን ይኸውልሽ አይደል እኔ በጣም እየደበረኝ ነው። እንዴ ለዚህ ድረስ መጣን አይደል? እንዴ በቃ እንግባ። ቆይ ግን ወይ ለምን እኔና አንቺ ብቻ ሌላ አሪፍ ቦታ ሄደን አንስናና? እኔ ከሱ በላይ ለሁሉም የሚታይ ምላሽ ነው መስጠት የምፈልገው። እሺ አሁን ምን ይባላል? የጆኒን ልደት ለማክበር እኔ ስመጣ የፈለጉትን ይበሉ፣ እኛ ምን አገባን? ደግሞ ልደቱን ያዘጋጀችው ብርክቲ ናት፣ የጠራችንም ብርክቲ ናት። እንዲያውም እውነቱን ንገረኝ ካልሽ ብርክቲም ሆነ ብላ ነው እኔን የጠራችኝ። ተንኮል አስባ። ይገባኛል እኮ የኔ ፍቅር፣ ግን እዚህ ድረስ የመጣው ለኔ ብለህ አይደለ? በቃ አሁንም ለኔ ስትል እንግባ። እሺ እንገባለን። ግን ደግሞ ያ ጆኒ ተብዬው ሆነ ካሌብ የሆነ ነገር ቢሉ አስቀይማቸዋለሁ። ጆኒም ሆነ ካሌብ ፕሮግራሙ እንዲበላሽ የሚፈልጉ አይመስለኝም። እሺ እንግባ። አመሰግናለሁ የኔ ፍቅር። ምንም አይደል። አሁን ሲያዩ ሁላቸውም አይናቸው ደም ይደርሳል። ደግሞ በጣም ነው ያማረብክ። አመሰግናለሁ። አንቺ ማምሮብሽ። በቃ እንግባ። እንኳን ደህና መጣችሁ። ተቀመጡ። ቆዩ እኮ ልትቀሩ መስሎኝ በጣም ፈርቼ ነው። ይገባኛል። ዋናው መምጣት ነው። እናንተ ታደምቁታላችሁ ብዬ እኮ ነው የለገስኩት። እኛም አላሳፈርንሽም። እና እናግዝሽ ነገር አለ? ለጊዜው ምንም የለም። የት ደርሰው ነው? ከካሌብ ጋር ናቸው። ሲደርሱ ይደውላሉ። ሰብል እየመጣች አይደለም እንዴ? አብራ አይደለች። እናት መጣ። ምናልባት የፍቅረኛዋን ልደት ረስታው ሳታከብር ቀርታ ሌላ ሰው አስተሱ ሲያከብር ሸም ይዟት ቀርታ ይሆናል። ምንም ሸም አይዛትም። እሷም በግል ነው የምታከብርለት። እና ምን ነው ዘገየች? መዘግየቷን እርግጠኛ ነሽ? መገመት አይከብደኝም። እኔ እሷን ብሆን ግን በጭራሽ አልመጣም። ነገ ምን ሊፈጠር እንደሚችል መገመት ስለማቺ ባትፈርጂ ጥሩ ነው። ምን ሊፈጠር ይችላል? ብዙ ነገር ይፈጠራል ብለን የማናስበው ነገር ሊፈጠር ይችላል። አሁን ብርክቲ መታ የጆኒ ልደት ታከብራለች ብሎ ማናሰበ ነገም ልታስገርመን ትችል ይሆናል። አቡ ምን እሺ ነው አይመጡም እንዴ? አንጀታችንን በሉት እኮ። እኔም ከዚህ በላይ የመጠበቅ ሞራል የለኝም። እኔ ብርክቲን አክብሬ ነው እንጂ እንደዚህ እንደዘነጥን የደንፋ በንል ሙዴ ነው። የኔ ሙድ እሱ ነበር። ሲመራንተ እንደምን እስኪ ተረጋጊ። ይመጣሉ። ትንሽ ነው ታገስ። ትሄደኩ ምንድነው? ሄሎ ብርክቲ። ሄሎ ካሌብ። ያኔ ልዕልት ደርሰሻል? አዎ ደርሻለሁ። እየጠበቅናችሁ እኮ ነው። ይቅርታ ውዴ፣ ጆኒ እኮ ቶሎ አልወጣ ብሎ ነው ቆየንባችኋ። እሺ አፍጥኑት። ጓደኛሽ መጣች እንዴ? እንዴ ሁሉም መጥተዋል። ሰብለ ብቻ ነች የቀረችው። ባትመጣም ኖርማል ነው። እሺ በቃ እኛም እየደረስን። እሺ ግን አደራ ልገቡ ስትሉ ደውሉልኝ። እሺ እሺ ውዴ። እሺ በቃ ቻው። ምን አለች? ቆየን ከደረስን እያለች ነው። ቶሎ በል በእናትህ እናፍጠን። እንዴ ምን ከዚህ በላይ አንሮጥ እንግዲህ። ብርክቲ እኮ ነች የጠራችኝ። እንዴት ነው ማንሮጠው? አንተ ሰው የጤነኛ አይደለም እንዴ? ላበላብ ሆነ በግበግ እያልክ ልትሄድ ነው እንዴ? እሷ ጋር መቼ የምትለውን ነገር አታጣማ። በእናትህ ና እንሂድ። እንግዲህ ምን ነው በመግደህ
ሰዎች ጆኒ ደርሷል። ስለዚህ ልክ እንደገባ መልካም ልደት ብለን ቀውጥ እናደርገዋለን። እኔ ቪዲዮ ልቅረጻ? አይ ለጆኒ ፕራይቬሲ ሲባል በእኔ ስልክ ነው መሆን ያለበት። ካወቀ በኋላ ግን ይቻላል። ናታን ይህ ነገር ላንተ ልስጥህ? ይህን ነገር ግን ሌላ ሰው ቢያስረዳ ይሻላል። አምጣው ነው ይፈልጋል። እንዴት እንደሚያደርጋት ስታያት እንዴ ሳታቋርጠኝ ስትቀራለች ብለሽ ወንድ ናት። እስኪ ተሞክርሽ አንቺ ብቻ ፈታ ብለሽ መስዬ ናታን ብቻውን አደረግሽው እንጂ ለሰብሌ ያለውላት ሌላ ጋር ነው ብዬ ነው። ጓደኛዬ ብቻ አላት። አይ ከናታን ጋር ስትሆኑ እንጂ ነው ያለባችሁ። ምትመጪ አልመሰለኝም ነበር። ለምን እቀራለሁ? የፍቅረኛ ልደታል እንዴ? ያው አንቺ እያለሽ እኔ ሳከብርለት እንዳትሸማቀቂ እኮ። ምን ችግር አለ? ጓደኛው አይደለሽ? ለማንኛውም ስለመጣሽ ደስ ብሎኛል። ሄሎ ሄሎ፣ ብርክቲ ምኑ ጋር ናችሁ? አዎ ደርሰናል፣ ግን አላየናችሁ። በቃ ተዘጋጅተናል፣ መግባት ትችላላችሁ። አሃ እሺ፣ መጣ። እሺ የት ናቸው? እዚህ ውስጥ ናቸው። አሁን ምን ምክንያት አልፈልግም። ጆኒ እንኳን ተወለድክ። ምንድነው ይሄ? ትወና እንዴት አየው? መልካም ልደት ለጆኒ፣ መልካም ልደት ላንተ፣ መልካም ልደት ለጆኒ። ግራ ገባኝ እኮ። እሱን አይደል እንዴ የምፈልገው? እንኳን ተወለድክ። አመሰግናለሁ። መልካም ልደት ፍቅር። አመሰግናለሁ። ጆኒ ወደ ቦታችን አንድ አመት ነው አይደለም? ሁለት አመት ነው አይደለም? መልካም መልካም ልደት ላንተ፣ መልካም ልደት ለጆኒ፣ መልካም ልደት ለጆኒ፣ መልካም ልደት፣ መልካም ልደት፣ መልካም ልደት ለጆኒ። ጨራሽ አልጠበኩም። በጣም ነው አመሰግናለሁ። ከዛ ካሌብ አመሰግናለሁ። ችግር የለውም የእኔ ቆንጆ። ደግሞ ለጓደኛ እንደዚህ ደስተኛ ሆነ ስላየው በጣም ደስ ብሎኛል። በጣም ነው ማደንቅ፣ በጣም ነው ማከብረ። ነፍ አመት ኑርልኝ። የምትለው ነገር አለ? እኔ ምንም ማለት እንዳለብኝ አላውቅም። ብቻ ግን ሁላችሁንም ከልቤ አመሰግናለሁ። እሺ ኬኩን ከመቁረሳችን በፊት ፎቶ እንነሳ። መጀመሪያ ግን ከኔ ጋር የምትነሳው
እሺ ካሌብ ና እንጂ ነው የሚመስለው። ኑ እንጂ ሁላችሁ ነይስ መልካም ልደት ለጆኒ መልካም ልደት ለጆኒ መልካም ልደት መልካም ልደት ለጆኒ መልካም ልደት ለጆኒ መልካም ልደት ለጆኒ መልካም ልደት መልካም ልደት መልካም ልደት ለጆኒ መልካም ልደት ለጆኒ Welcome to death, welcome to death, welcome to death, Redoni. Welcome to death, Redoni. Welcome to death, Redoni. Welcome to death, welcome to death, welcome to death, Redoni. Welcome to death, welcome to death. አሁን ወደ ስጦታ ፕሮግራም እንሄዳ። እኔ እስከምመጣ ነሲ ትቆርሻለሽ። ናታን አግዛትሽ። ከዛ በፊት ለምን ሰብሊ አብረሽ ነጥች? ከዱና ይሄን ችግር የለም። ስንታመት ደረስ ይሄ የወንድ ልጅ ነው የሚጠይቅ እንደዚህ ነሳ እንኳን ተወለድክ ልጅ ዶኒ በድጋሚ አመሰግናለሁ። በድጋሚ መልካም ልደት። ምንድነው የሁሉ ትወና? ምን ሆነ ለዛሬ እንደሚያስማማ ብናስመስል? ይሄን ሁሉ ነገር እኮ እኔን ለማናደርልሽ እንደምታደርግ ያውቃለሁ። ሳናወራ መግባባት ጀመርን ማለት ነው። ከጆኒ ጋር ይኸውልሽ እንደፈለግሽ ብትሆኚ እኔን ከማናደር ውጭ ምንም የምታመጪው ነገር የለም። ጆኒ እንደሆነ እኔ ነው። አይ እኔ ምን እንዲሆን አልፈልግም። እስኪ ልጠይቅሽ ግን ምንድነው ፍላጎትሽ? ፍላጎቴማ መጀመሪያ ነግሬሽ ነበር። ከሱ ራቂ ምናምን ስትይ ለነበረው ትምህርት ይሆንሻል። ከገዛ ፍቅረኛ ራቂ ማለቴ ምንም ያናድር ነገር የለውም። አሁንም ደግሜ እነግርሻለሁ ከፍቅረኛ ራቂ። እስኪ አንቺ እንደረቀው አርቂ ብርክቲ። ትግስቴ ያለቀ ግን ምን እንደማረግሽ አታውቂ። ፈራሁ። ያውልሽ አንቺም ከኤላ ጋር ማስረቂ ከሆነ ከዚህ ባሰ ነገር ነው የሚያጋጥምሽ። ስለ ኤላ እንደዚህ ማለት መብት የለሽ። መብቱ ካላትም ዓለም ናት። አንቺ ይኸውልሽ ምንም ፈላጊ የሌለው ዝም ብሎ ተራ ሴት ነሽ። ነው? አዎ ነው። ይኸውልሽ አልብሽ ነው ማስጠርሽ። ሞክሪው። ጨዋታውን በደንብ እንድገፋው እያደረግሽኝ ነው። ሰው እንዳንስ ማማይ ነገር ናቸው። ገደለኝ ጨራሽ ነው ማለት እንዴ? እነሱም እኮ ተገደው መሰለኝ የመጡት እንጂማ ቤቴናቸው ነው ይመስለኝ። ግን ቆይ አንተ ይሄን ሁሉ ነገር ስትሆን እንዴት ያለከው? እኔ እኮ ድሮ ሚስጥር መደበቅ ላይ በደንብ ጎበዝ ነኝ። ማስመሰል ላይ አትለው? እሱም ቢሆን እኮ ጥበብ ይጠይቃል። እሺ ጠይቡ ካለ አቤት ጠራኸኝ? ኧረ ምን ወጣኝ? ግን የሆነ የፈራሁት ነገር አለ። ምን ፈራ? በብርክቲ ምክንያት ሰብሊ እንዳይደብራት ፈርቻለሁ። ባይሆን እሱ ላይ ተጠንቀቅ፣ ሰብሊ እንዳታጣት። አኖርክ ምቾት የነሳው ይመስላል። እኔንም በጣም ነው ምቾት የነሳኝ። ፕሮግራሙ አልቆ እስኪሄድ እንዴት እንደቸኮልኩ አየህ አይደል? ግን እኛ ላይ ማንም የደረሰ የለም። ሁሉም የራሳቸው ችግር ውስጥ ናቸው። የምን ችግር? እስኪ ጆኒ፣ ብርክቲን፣ ሰብለን ተመለከታቸው። በጣም ውጥረት ውስጥ እኮ ናቸው። እሱ ነው እንዴ?
ምን አለበት ሁሉ ጊዜም እንደዚህ ትውት ቢያደርጉን። ጥላናችሁ ጠፋና ይቅርታ። ኧረ እንደውም በጊዜ መጣችሁ። ኬኩ ተቆረሰ እንዴ? እስካልኩሰኝ ሰምልያ አንቺንም ላጉርስሽ። ቆይ መግቡራረት ይለቅሳል። አሁን የስጦታ ፕሮግራም ይጀምራል። ተሰሰስ ካሌብ መቅረስ ጀምር። ካሌብ ቅረጽሽ። እሺ ስጦታ የሚሰጣል። እንደዛ ከሆነማ ከኔ ጀመራ። ነይ ሰብል ያጂልኝ። ዋው አመሰግናለሁ ወንድምሽ። ችግር የለውም ወንድሜ። እሺ ሌላ የሚሰጥ የለም? ሰብሊ ምን ነው ስጦታሽ? ምን ሌላ ፍቅረኛሽ? ካሌብና ተቀበለኝ። የኔ ፍቅር እወድካለሁ። ትልቅ ባይሆንም ማስታወሻ የሆነ ብዬ ነው። እኔ በጣም እወድሻለሁ። እስኪ ቆይ አሁን እኔ የቀረሁት መሰለኝ። ጆንዬ እንኳን ተወለድክ። ያሰብከው ሁሉ የምታሳካበት ያድርግ። ከክፉ ነገር ሁሉ ይጠብቅህ። ስላወኩ በጣም ደስ ብሎኛል። አረ ምርቃት ያበደ ነው። አረ በስመ አብ ያበደ ነው። አረ ያበደ ነው። አተንኩ ወገን ዋው ብርክቲ በጣም ነው የማመሰግነው። ችግር የለውም። ቢኖረንና ከዚህ በላይ ባደርግልህ ደስ ይለኝ ነበር። በጣም ማከብርና ማደንቅ ቲክቶከር እኮ ነህ። ያው ግን ቢሆንም ግን በጣም በዛ። ብቻ አመሰግናለሁ። ችግር የለውም። በቃ አሁን ፈታ እንበል አይደል? እሺ ካሌብሻ ወይ እንዳንስ በደስታ ነው። እኔ ቆንጆ አመሰግናለሁ። አንቺ እኮ ማንም ያልሰጠኝ ልብሽን እኮ ሰጠሽ። እንደንስ ልደት የኔ መሰለ እንዴት ይሄን የመሰለ ስጦታ ማለት ነው። ምን ተሰጠክ? ከምወዳት ከቆንጆዋ ልጅ ጋር እሷ እጇን ትከሽል ላይ አድርጋ እኔ ደግሞ ዲኖ ገባ ላይ አድርጋ ከምን መስፈለኝ ደስታ አይደል? በህልሜ እየመሰለኝ በሆንክ ነው። ግን እንዴት ማሽን በምናደርግ አይሻል? የጆኒ እንኳን የዚህ ካሌብ ምን ይሉታል?
ተብሎ እኛን ለማናደድ ነው የሚመስለው። አትየውም እንዴ ፊቱ? እሺ እኛስ ማንን እናናድ? እኛማ ምን ችግር አለብን? እናስቀናው የለ የሚቀናብን የለ ተመስገን። እና ለንደንስ ነው? ኧረ ብቻ መደነስ ፈልገሽ ማለት ነው። እንዴው ነው ያችሁ እስኪ ያምሩ? ምንም አያምሩም፣ በጣም ነው የሚያስጠሉት። በእናትህ The misery, the ecstasy, the finer things you keep from me. አለም መደነስ ትፈልጊያለሽ? And then you touch, I feel so much. I just love what you do to me. You bring me down for all to see, then switch it up and treat me right. You promise sun, but you bring rain. I still love what you do to me. The highest highs, the lowest lows. You take me to every extreme. Can't get enough. Please let me be. But I love what you do to me. The misery, the ecstasy, the finer things you keep from me. And then you touch, I feel so much. I just love what you... እንደምትከተለኝ እርግጠኛ ነበርኩ። ለምን እኔን ጨዋታ ጀመርሽ? የምን ጨዋታ? ከካሌብ ጋር ሆነሽ ልታስቀኝ እየሞከርሽ ነው? እኔ ከፈለኩኝ ማንንም የራሴ ማድረግ እችላለሁ ወይስ አንተ ብቻ ነው የምትወደደው? ይኸውልሽ ይሄ ነገርሽ አንቺንም ሌላውንም ነው የሚጎዳው። ምን አገባ? እንዴት ነው የማያገባሽ? እኔ ስጎዳ ማን ያገባኛል አለ? ብርክቲ በእልህ የማይሆን ነገር ውስጥ እየገባሽ ነው። ይኸውልህ ኤላ ከተውከኝ ሙሉ ለሙሉ ተወኝ። ይሄን አድርጊ ይሄን አታድርጊ አትበለኝ። ቆይ ስላንቺ ምንም አይጨንቀኝ ነው እንዴ ይመስልሽ? ልትጨነቅልኝ ማትተውኝ ነበር። እባክሽ ብርክቲ እባክሽ ወደ ኋላ አትመለሽ። ለምን አልመለስ? ሁሉ ነገሬ ካንተ ጋር እኮ ነው። ይኸውልሽ ብርክቲ እወድሻለሁ።